ምንን? ዋናው ሌባ ደወለ። ሄሎ ንገረኝ፣ ምን አዲስ ነገር አለ? ብቻ አሳካውት ሆነ እንዳትለኝ ንገረኝ። ተሳካ? መቼም እየዋሸኝ አይደለም አይደል? በቃ ችግር የለውም፣ ለእሱ አታስብ እሺ? በኋላ እንገናኛለን። እሺ በቃ አሁን ምንም መጨነቅ የለብሽም። ስራው በደንብ ተሳክቷል። እኔ አላምንም አጸደ፣ የምርሽን ነው እያወራሽ ያለሽ? ምንን? ይሄኛው በጣም ትልቁ ሚስጥርሽ ነው። ትሰሚያለሽ? በአሁኑ ዋጋዬ በጣም ከፍ ያለ ነው። እንኳን ከዚህ ጉድ አወጣሽኝ እንጂ ኧረ ምንም ችግር የለም፣ አታስቢ አጸደ። አይዞሽ አትረብሽ፣ ይዞልሽ ይመጣል። ለዚህ ጋር እኮ ይዞት ሄደው ምን ይዞ መጣ? እርግጠኛ ነኝ። ውይ በጣም አመሰግናለሁ። ቦርሳሽን በደንብ ፈትሽ፣ ምንም ነገር እንዳልተወሰደ እርግጠኛ ነኝ። አይ ሁሉም አለ። ምንድን ነው እሷ ነው? ይሄ ሚስጥሩ ቁልፍ መፍቻ ነው ሲመስለኝ። የእቴን ብድር መልሻለሁ። ምን ነው አንተ ሁለታይን እንደ ያሳነስከው? የኔ ውድ ማን ነበረ ስሟ? ሜርሲ። የኔ ቆንጆ ድጋሚ እንዲህ አይነት ነገር አታድርጊ እሺ? ሁሉም ነገር የሚገኘው በመኖር ውስጥ ነው እሺ? ጊዜ ስለሌለኝ ነው እንጂ ካንቺ ጋር በደንብ ባወራ ደስ ይለኝ ነበረ። በቃ ነው ቤት ድረስ ላድርሳችሁ። እኔም የሆነ የምሄድበት ቦታ አለኝ። ችግር የለውም፣ እኔ መኪና ስለያዝኩ ማድረስ እችላለሁ። እና እህቴንና ሚስቴን ስላተረፍሽልኝ በድጋሚ በጣም አመሰግናለሁ። ምንም ችግር የለውም። ሀብል አሁን በጣም ደህና ስለሆነች ዶክተሩም ድጋሚ ቀጠሮ አልሰጠኝም። እንግዲህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ሁለታችሁንም ፈጣሪ ማራችሁ። እሺ ሰላም ሁኑ። እሺ ቻው። ነይ። ወይዘሮ ሀና ከካናዳ ከተመለሰች ቀን ጀምሮ የቤቱ ድባብ እንደ ድሮ አልነበረም። የልቧ ስር የገባው ጥርጣሬ እያደገ መጥቶ እንቅልፍ አጥታለች። በእጇ መካከል ያለው የዲኤንኤ ናሙና የተጠቀመችው ትንሽዬ ፌስታል የብዙ ዓመት ሚስጥር ቁልፍ እንደሆነ ታስታውቃለች። እውነተኛ ልጁ መሆኗን ለማረጋገጥ ፈልጋለች። ሀና ድምጿን በቁርጠኝነት እየተንቀጠቀጠ ከዚህ በኋላ በጥርጣሬ ውስጥ መኖር አልችልም፣ ምርመራውን ካናዳ ውስጄ አደርጋለሁ ስትል ውሳኔዋን አሳወቀች። ኩኩሻ ፊቷ ላይ ፈገግታ ለማሳየት ብትሞክርም የልቧ ፍርሃት ግን ጨምሮ ነበረ። አጠገቧ የቆመችው ዘነቡ ግን ሁኔታውን ለማረጋጋት እየሞከረች ምን ችግር አለው? ችግር የለውም ሀኒ፣ ከፈለግሽ አሁኑኑ ጸጉሯን ቆርጠሽ ትወስጃለሽ። ነገር ግን ከበስተጀርባ ዘነቡና ጸደ አይን ለአይን እየተናበቡ ነበረ። ሀና ከክፍሉ ወጥታ ስትሄድ ኩኩሻ ወደ ዘነቡ ጠጋ ብላ በሽታ ዘነቡ፣ ይህ ነገር ከኛ በላይ እየሆነ ነው፣ ህይወታችንን ሙሉ በሙሉ የሚያበላሸው ይመስለኛል። ሀና እውነተኛ እናቴ እንዳልሆንሽ ካወቀች ወደ ጎዳና ነው የምንወጣው ሲሉ ስጋታቸውን ይገልጻሉ። ዘነቡ የኩኩሻን እጅ ጠበቅ አድርጋ ይዛ አትሪ ኩኩሻ፣ ይህ ነገር በዝምታ አንመለከተውም። ሀና ፖርሷ ውስጥ ያስቀመጠችውን ጸጉር በማይል ጸጉር እንቀይረዋለን። ካሜራ ደብቅ ያለው ክፍሏ ውስጥ ናሙናውን የት እንደምታደርገው ካወቅም በኋላ ማታ ቡና ላይ የእንቅልፍ ክኒን በመጨመር እሷ ስተኛ የአንችን የጸጉር ናሙና በማይል የጸጉር ናሙና እንቀይረዋለን። ከዛ ሙሉ በሙሉ ታምነናለች ማለት ነው። ሌሊቱ እኩለ ሌሊት አልፎ የቤቱ መብራቶች ሙሉ በሙሉ ጠፍተው ሀና ላፕቶፓ ላይ እየሰራች ነበረ። ኩሻ በጸጥታ ቡና ይዛላት ገባች። ሀና ቡናውን የተቀበለቻት ቢሆንም በውስጧ ያለው ጭንቀትና ስሜት እያጠራጠራት ስለነበር ቡናውን አስቀምጣ ጠረጴዛው ላይ ተወችው። በሌላ ክፍል ደግሞ ማኤል እንቅልፍ እምቢ ብሏት ወደ ኩኩሻ ክፍል መጣ። እህቴ አብሮሽ ልተኛ እችላለሁ ስትል በዋህነት ጠየቀቻት። ኩኩሻ ህሊናዋ እየወቀሳት ማኤልን አቀፈቻት። ማኤል ስለ ብቸኝነቷ፣ ስለ አባቷ ማሟትና እናቷ ሀና ለሷ ስላላት ፍቅር በረዥሙ አወራቻት። እማዬ ሁልጊዜ ስለ መጀመሪያ ልጇ እያሰበች ታለቅሳለች። አንቺን በማግኘቷ በጣም ደስተኛ ነች ስትል ማኤል ነገረቻት። እነዚህ የእህትነትና የዋህነት ቃላት ኩኩሻ ልብ እንደ እሳት ያቃጥላት ጀመረ። የምታደርገው ሴራ የንጽህና ህይወቷን የሚያፈርስ በመሆኑ ነገር ግን የአጸደና የዘነቡ ተጽዕኖ በከባድ ሁኔታ ኩኩሻን ቀይሯታል። በሌላ በኩል አባታቸው እስክንድር በሜርሲ ላይ ያለውን እምነት ሙሉ በሙሉ ተሸርሽሮ ነበረ። ሜርሲ ይቅርታ ልትጠይቀው ያዘጋጀችለትን ሻይ እንኳን እኔ
በእንደዚህ አይነት ድራማ የምታለል ሰው አይደለሁም። ይዘሽው ውጪ፣ ሻዩን ድፊው፣ ብርጭቆውን አስቀምጩ፣ ኪችን አትግቢ ብዬሻል ነበረ። ከዚህ በኋላ ለእኔም ሆነ ለልጄ እዝራ ምንም አይነት ምግብ እንድታዘጋጅ አልፈልግም፣ ወደ ኪችን ዝር እንድትይም አልፈልግም ብሎ ፊቱን ያጠቁርባታል። በተደጋጋሚ ተስፋ የቆረጠችው ሜርሲ በቤተሰቡ ዘንድ የተጣላች እንደሆነች ተሰማት። ወደ ክሏ ገብታ በሩን ዘጋችው። በውስጡ ያለውን ህመም ከአቅሟ በላይ ሲሆን ጠረጴዛው ላይ የነበረውን መርዝ አንስታ ጠጣችው። በማለዳ አባታቸው እስክንድር፣ እዝራ እና ሀብል ለቁርስ ተሰብስበው ቢሆንም ቁርሱን የሰራችው ሜርሲ እንደሆነ ሲሰማ አባታቸው እንዲበሉ አልፈለገም። ምን ነካችሁ እዝራ? ካሁን በኋላ እሷ ኪችን ውስጥ አትግባ ብዬ ተናግሬ ያልነበረ? እሷ እኮ ማርታ ከአጸደ ጋራ ሲንሾካሾኩና ሲያወሩ ሰምቻለሁ። እኛን ልታጠፋ ነው። ካሁን በፊት የመግደል ሙከራ አድርጋብ ነበረ። ከቤት እንድትወጣ ነበር ፍላጎቴ። አይሆንም አልክ፣ እሱንም ተቀበልኩ። አሁን ደግሞ እንዴት የተመረዘ ምግብ ልትሰጣችሁ ትሞክራለች? ይህንን ምግብ አሁኑን አወጣችሁ ድፉ ሲል ይቆጣቸዋል። በድጋሚ እዝራ ይህንን ሲሰማ በጣም ይናደዳል። የመጀመሪያውን ይቅርታ አድርጌላት ነበር፣ ምክንያቱም በግልጽ ሴራውን እሷ ስለነገረችኝ አምኛት ነበር። በድጋሚ ግን እንዴት ተዳኛለች ብሎ ተናዶ ቤቱን ይወጣል። እስክንድርና ሀብል ተቀምጠው እያወሩ ባለበት ሰዓት ሀብል ውስጧ ተጠራጠረ። ሜርሲኮ አኩርፋ ነው ክፍሏን ዘግታ የሄደችው። በዛ ላይ እስካሁን ቆየች፣ ድምጽም እየሰማው አይደለም። ጨነቀኝ ልጠይቃ ስትለው እስክንድር ግን እንድትሄድ አልፈለገም። አሞሻል፣ አርፈሽ ተቀመጭ፣ እሷ ምንም አትሆንም። ሜርሲን አታውቂያትም እንዴ? ሜርሲ በጣም ራስ ወዳድ ናት፣ ራሷ ላይ ምንም አይነት ጉዳት አታደርስም ሲል ከለከላት። ሀብል ግን ውስጧ እምቢ ስላላት ወደ ሜርሲ ክፍል ትሄዳለች። ወደ ሜርሲ ክፍል ስትሄድ ሜርሲ ራሷን በመርዝ መርዛ በአፏ አረፋ እየዳፈቀች በህይወት ልታልፍ ጥቂት ሲቀራት ቤተሰቡ በፍጥነት ወደ ሆስፒታል ይዟት ይሄዳል። ሆስፒታል ደጃፍ ላይ ያለው ውጥረት ከፍተኛ ነበረ። ዶክተሮቹ ሲስተሮቹ ሜርሲን ለማዳን የታገሉ ሲሆን ዶክተሯም ከክፍሏ ወጥታ አሁን ደስ ይበላችሁ፣ ወደ ውስጥ ያለው መርዝ አጥበን አውጥተነዋል፣ ትንሽ ካረፈች በኋላ ማየት ትችላላችሁ፣ ጥቂት ግን ብትዘገዩ ኑሮ ህይወቷን ማትረፍ አንችልም ነበረ ስትል በፍጥነት ማምጣታቸው ለልጅቷ ጥሩ መሆኑን ነገረቻቸው። እለቱም የሀብል ቀጠሮ ቀን ስለነበረ ሀና ወደ እነሱ ቤት በሄደችበት አጋጣሚ ነበር ይሄ ነገር የተከሰተው። የሜርሲ ጉዳይ ካለቀ በኋላ ሀና ወደ ራሷ ቀልብ ስትመለስ ከቤት የወጣችው የሀብል ቀጠሮ ቀን ስለነበረ እሷን ለማሳከምና የያዘችውን የዲኤንኤ ናሙና ወደ ካናዳ ለመላክ ነበረ። አሁን ደህና ከሆነች እኔ ወደ ስራ መሄድ አለብኝ፣ ሀብልን ካሳከምኩ በኋላ የሚያስቸኩል ስራ አለብኝ ብላ ልትወጣ ተሰናበተቻቸው። ነገር ግን ከሆስፒታሉ ሌላ አደጋ ሴራ እየተከናወነ ነበር። አጸደ በስልክ ለቀጠረቻቸው ሌቦች በማዘዝ ውስጡ ላይ ያለውን የጸጉር ናሙና በሌላ የጸጉር ናሙና እንዲተኩ ነበረ። ሀና ከሆስፒታሉ ወጥታ ወደ መኪና ልትሄድ ስትል ድንገት ቦርሳዋን ይቀሟታል። ቦርሳውንም የቀማት ልጅ እየሮጠ ባለበት ሰዓት እዝራ ተከትሎት ይሮጣል። በሆስፒታሉ ግቢና በጎዳናው ላይ ረጅም ሩጫ ከተካሄደ በኋላ እዝራ ሌባውን ደርሶበት መሬት ላይ ይዘርረዋል። ቦርሳውንም ቀምቶ ለሀና ይመልስላታል። ነገር ግን ቦርሳውን ከመቀማቱ በፊት የጸጉር ናሙና ተቀይሮ ነበረ። እዝራም ቦርሳውን ለሀና እያስረከበ እህቴን ስላዳንሽልኝ ደስ ብሎኛል፣ ምንም እንኳን ይሄ ቀላል ቢሆንም ብድሬ ይመልሻለሁ ይላታል። ሀናም ቦርሳውን ፈትሻ የዲኤንኤ ናሙናው በሰላም እንዳለ ስታረጋግጥ እፎይታ ተሰማት። አጸደ በስልክ የሴራውን መክሸፍና መሳካት ደውላ ስታረጋግጥ እንደቀየረው ስትጠይቀው በተሳካ ሁኔታ መጠናቀቁን ይነግራታል። አጸደም ለዘነቡ የሰጠሽኝን የወርቅ ሀብል ሽጬ ነው ይህንን ስራ እንዲሰሩ ያደረኩት፣ ምክንያቱም ይህ ስራ በተሳካ ሁኔታ ካለቀና ሀና ካመነችን በኋላ ብዙ ንብረትና ሀብቶች ወደኛ ይመጣሉ፣ ያኔ ውለታሽን ትከፍያለሽ ብዬ ነው ብላ ዘነቡን በውለታ ታስራታለች። ዘነቡም ይህ ነገር ስላሳካሽልኝ እከፍልሻለሁ፣ ብቻ ኩኩሻ ነገሩ እንዳታበላሸው ጸልይ ብላ ይለያያሉ። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጃችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።